ዘማዊና አመንዝራ ትውልድ ምልክትን ይሻል። ክርስቶስ የሰጠው ታምር እያለ ሌላ ታምር መፈለግ አመንዝራነት ነው። ሙሽራችን ኢየሱስ ክርስቶስ የሰጠን ታምር በቂ ነው። አበው ያደረጉን ታምር በቂ ነው። ከዚያ በኋላ በክርስቶስ አምነን መኖራችን ራሷ ቤተክርስቲያኒቱ ታምር ናት። የምናየው ውሃ ይፈስብናል፣ ከስላሴ እንወለዳለን። ህብስቱ ወይኑ ይታይ ነበረ፣ ያተለውጦ የአምላክ ሥጋ የአምላክ ደም ሆኖ እንቆርባለን። ቅዳሴያችን ታምር ነው። ጥምቀታችን ታምር ነው። ማህሌቱ ታምር ነው። የቤተክርስቲያን ስርዓቷ ሁሉ ታምር ነው። ታምር ምንድነው? አንተ አይሁዳዊ እስኪ ንገረኝ፣ ታምር ለአንተ ምንድነው? መና ያዘንመ ደመና ይሻላል፣ ህብስተ ሕይወት ክርስቶስን የወለደች ድንግል ትበልጣለች። ታምር ይሏል እኮ። ታምር ሰዎች ስለቻሉ የሚያደርጉት አይደለም፣ ሲያስፈልግ የሚደረግ ነው። ሲያስፈልግ ነው የሚደረግ። ታምር በቤተ ክርስቲያን ዋና ዓላማ አይደለም። ትምህርቱ እስኪረዳ ድረስ አስፈላጊ ነበረ። ሃይማኖትን ለማስረዳት ብቻ እንደሚያስፈልግ ሲያጠይቅ ጌታ ምንድነው ያደረገው? አንድ ቀን 5 እንጀራ አበርክቶ አብልቶ፣ ሌላ ቀን ደቀ መዛሙርቱ ርቧቸው በእሸት መካከል ሲሄዱ ግን እንጀራ አላበረከተም። ምንም አላደረገላቸውም። ገብቷቸዋል። በቃ ሃይማኖቱ ስለተረዳቸው አሁን አያስፈልጋቸውም። ለኛ ታምራችን ክርስቶስ ከድንግል ማርያም ሰው ሆኖ ሲወለድ የእናቱን ድንግልና አለመለወጡ በቂ ታምራችን ነው። መስቀል ላይ ምልክት አድርጎ እሷን ሰጥቶን የሄደው በቂ ታምር እሷ ስለሆነች ያደረገው። ማርቆስ 16 ላይ ይቺ ታምር ትከተላቸዋለች ነው የሚል። ታምር ይከተላሉ አይልም። አውቀነዋል ነው። ክርስቶስን ስላወቅነው እንግዲህ ማወቅ የምንፈልገው አይደለም። አውቀነው እየተከተል ነው ያለ ነው። ስለዚህ ያወቅነው አምላክ ስለሆነ ታምር ሰው ሃይማኖቱና አምላኩ እስኪታወቅ ድረስ የሚደረግ ነው። ሐዋርያትም ሆነ ቅዱሳን ክብርን እየሸሹ ይከተላቸዋል። እነዚህ ደግሞ ክብርን እያቀዱ ነው የሚሰሩት። ታምርን እያቀዱ ነው። በዚህ ቀን የፈውስ ቀንነትም ሊኖር አይችልም። ከዚህ በላይ መጽሐፍ ቅዱሳዊነትም የለም በእውነቱ ማለት ነው። እግዚአብሔር ስም ያደርጋል። ክርስቶስ በእግዚአብሔር ስም በራሱ ስም ታምር እንዲያደርጉ ፈቅዶላቸዋል። ታምራቱን ግን ቢያደርጉም ግን ይፈርድባቸዋል። ሰውን ባጭሩ ሰውን የክርስቶስ ተከታይ ማድረግ እንጂ የታምር ተከታይ ማድረግ ኃጢአትም ነው። ክርስቶስ በእውነቱ እንኳን ቤቱ ውስጥ ሆነው እያጠፉ ያሉትን ከቤቱ ውጭ ያሉትን ሁሉ ለመሰብሰብ ፈቃደኛ የሆነ አምላክ ነው።